አማረኝ አብርሽ የአብርሽን እንትን ማየት አማረኝ ማናለች ሄርሜላ ባለች በማግስቱ ኤፊ ደግሞ አብርሽ ካላሳየሽ እኔ የተሻለ እንትን አለኝ ላሳይሽ ብሎ ቤቷ ድረስ መጣ። ጉር ነው አማረኝ በሚል ሰበብ ብዙ ነገር አለ። በጣም ነው የገረመኝ። የምሬን ነው። ኤፍሬም ምን ሆኖ ነው አማርኛ ስላለች አብርሽን እንትንን ማየት ፈልጋለሁ፣ የአብርሽን ብልት ፐብሊክሊ አሳየውላችሁ ማየት ፈልጋለሁ። ያስረገዘ ኧረ በስመ አብ ምን እንዴ የሚከብደው ነገር ያስረገዘኝን እቃ አሳያቸው አለች ሄርሜላ አለች። እኔ አላልኩም ሄርሜላ አለች ያለችው። አብርሽ በምን አይነት እቃ እንዳስረገሰኝ እንብ ህዝብ እኔ ሼም እኮ ነው በጣም ሊከበረኝ እግዚአብሔር። ሄርሜላ የሚያምርሽ ነገር እንዴት ነው? ምን አይነት ነገር ነው ሰው የሚያምረው? ሰው እኮ አማረኝ የሚለው ነገር አይታወቅም። ብቻ ግን ከባድ ነው። በማግስቱ ደግሞ ኤፊ ቀጥታ ነው ቤቷ ሄዶ ቁጥ ብሎ ቤቷ አልጋ ቤቷ ማለት ይቻላል ቀጥታ ቤቷ ሄዶ አብርሽ አማረኝ አሳየኝ ስትይው አላሳይም ያለሽ ነገር እኔ ጋር አለ ዚፔን ከፍቼ ላሳይሽ ማለት ነው የቀረው። ቤት ሄዶ ሳሎን ቁጭ ብሎ አልወጣም አብርሽ ከዚህ በኋላ ያስፈልግሽ ከኔ ጋር እናርግ አለ። እንግዲህ እኔ ምንም አማረኝ ለማንኛውም ማለት አማረኝ በሚል ሰበብ አማረኝ እንላለን። ሰላም እንዴት ናችሁ የዩቲዩባችን ቤተሰቦች? አማን ነው ወይ? እንዴት ናችሁ? ደህና ናችሁ አላችሁ? እኔ አለሁ መድኃኒዓለም የተመሰገነ ነው። እናንተ ግን ታዘብኳችሁ፣ የምሬ ነው። ሙሉ ቤክ ግሬስ ፋሚሊ እንዳለ ግሬስ ፋሚሊ ታዘብኳችሁ የምር። እኔ ቀን በቀን እናንተ ጋር ወዬ ስላችሁ እንዲህ ተፈጠረ እንዴት እናድርገው ሳማክራችሁ፣ እናንተ ግን በቃ በተፈጠረው ነገር ላሽ አላችሁኝ አይደል? ሰው ሲጠፋ አይፈለግም። የት ነው ምን ሆኖ ነው የጠፋው? ሰው ስንት ነገር ሊገጥመው ይችላል። ገባችሁ? እኔም እንደናንተ ሰው ነኝ። ግን እናንተ ስጠፋ ምን ገጥሞት ነው በምን ጉዳይ ነው ምናምን ብላችሁ አትሊስት ኮሜንት ያደረገ ሰው የለም። ደብራችሁኛል፣ እግዚአብሔርን አስደብራችሁኛል። አይደገም በቃ እኔም ለፈልጋችሁ እናንተም ፈልጉኝ። ምንድነው ሁሌ ቤተሰብ ለመቼ ነው? እንፈላለግ። ለማንኛውም አለው እኔ በፊት ሰብስክራይብ ስታረጉ ፎሎ ሰብስክራይብ አድርጋችሁ ምንድነው ላይክ ስታረጉ ኮሜንት ስታረጉ በቃ ቤተሰባዊነት ይሰማኝ ነበር። ግን ከሆነ ሰዓት በኋላ በጣም እየቀነሳችሁ ነው። ይሄ ይስተካከል እንደ ቤተሰብ መስተካከል ያለበት ነገር አለ። እናንተን አምነን ነው እዚህ ጋር የምንመጣውና ሰፖርታችሁ አይለየን ለማለት እንፈልጋለን። ሰው አሁን ወደ ጉዳይ ስገባ ማለት ነው ምንድነው ሰሞኑ እየተፈጠረ ያለው? ደስታና ሩታ ከዚህ በኋላ ላይተያዩ ይችላሉ። በቃ ሩታ በቃ ሁለት ልብ ሆነች። ሁለት ልብ መሆን እኔ በቃ በጣም አስቀያሚ ነገር ምን እንደሆነ ታውቃለች። ሁለት ልብ መሆን ነው። በዚህ በኩል አብርሽ እንዳያመልጣት ትፈልጋለች። አብርሽ ለይቶለት ላሽ እንዳይላት ትፈልጋለች። በዛ በኩል ደግሞ ደስታንም ትፈልጋለች። ከደስታ ጋር መባጠስ፣ ደስታን አልፈልግህም ደፍሩ ማለት በጣም ይከብዳታል። ደስታን በጣም የተመቸኝ ነገር አንድ ነገር ምንድነው ፊት ለፊት ሩታን አልፈልግሽም ወይም እፈልግሃለሁ በይኝ ብሎ መጠየቁ ይሄ የወንድ በቃ የመጨረሻ ነው። ምክንያቱም ለሷ ብሎ ነው እዚህ ሀገር የቆየው፣ ለሷ ብሎ ነው ይሄን ሁሉ አንዴ ሰርፕራይዝ ሲያረጋት፣ አንዴ ሳይጠይቃት ሽማግሌ ሲለቅ እሱ ስህተት ነው። በነገራችሁ ላይ ሽማግሌ ሳታወራ ከሷ ጋር ሳትነጋገር ሽማግሌ መላክ በአንተ ቤት እኮ ሰርፕራይዝ መሆኑ ነው። በቃ ሩታ ተጎድታለች ስለዚህ መካሻ ነው ምናምን ብለህ ነው። ግን እንደዛ አይደለም። የሰውን አመለካከት ስለማታውቅ እንደዛም ተዋረድ። ከዛ በኋላ ግን አሁን ሩታ ትፈልግኛለሽ ወይስ አትፈልግኝም? ከኔ ጋር በፍቅር አብረሽ መቀጠል ትፈልጊያለሽ ወይስ አትፈልጊም? ብልሃት ስማኝ ያለ ነገር ልንገር። ሴት ልጅ አንተ በጣም ባህሪክ አሪፍ ነው ከኔ የተሻለ ወንድ ይገባሃል ካለች አትፈልግም ማለት ነው። ደስታ ማመን ያለብህ እውነት ይሄ ነው። ሴት ልጅ አንተ ጥሩ ሰው ነህ ከኔ የተሻለ ሴት ካለች በቃ አልፈልግም ማለት ነው። እንዴት ነው? አማርኛ መዝገበ ቃላት እኮ አያስፈልገውም። በቃ ሩታን ፍታት፣ ተዋት። በዚህ አጋጣሚ ምን እየተፈጠረ ነው? ሌላ አስገራሚ ድራማ እየተፈጠረ ነው። ምንድነው የተፈጠረው ድራማ? ሄርሜላ ቅብጠት እያማረባት ነው። እኔ ይቅርታ አድርጉልኝ፣ ሩታን መወዳት በምኗ ነው? በቁጥብነቷ፣ በአሳቢነቷ ምናምን በቃ ስማርት ገርናት። ሄርሜላ ጋር በቃ ሰው የተሰጠው ነገር እኮ የተለያየ ነው። በቃ ሄርሜላ በቃ ቅብጠት ያምርባታል። እንደ ሄርሜላ ሲቀብጥ የሚያምርበት እኔ አላየሁም እስካሁን። በጣም ቅብጥ ስትል እንደሷ ጭራሽ አብርሽን እንትንህን አሳየኝ ዚፕን ከፍተህ ለረብስ አይ በጣም ነው ያፍታታኝ። በነገራችሁ ላይ በጣም ያዝናናኝም በጣም ያሳፈረኝም። እንዴት ነው ማለት ያስረገዛት ሰው ነው እንግዲህ አርግዥ ያለው ከሱ እያለች ነው። ግን እንዴት ነው እንትን አሳየኝ በቃ በቪዲዮ መኝታ ክፍል የሚታየን ነገር አይ በጣም ሼም እያዘኝ ነው እንምላችሁ። ግን በጣም ሄርሜላ በጣም ነው የቀበጠችው እግዚአብሔር ላይክ ለሁሉም ሰው አሳያለች። ጭራሽ አብርሽ ድንብርብሩን የጠፋው በቃ የሚያረጋውን የጠፋው አስበዋል። ሴት ልጅ በቪዲዮ ለህዝብ እኔን ያስረገዘኝን ዕቃ አሳያቸው። ልንኮራ ይገባል በዚህ ድርጊታችን፣ በዚህ እንትናችን ይሄን ያሳካንበትን ላይክ ምንድነው ያሳካነው ሜዳሊያ። አንድ ሰው ሩጫ ሮጡ ሲሸለም
ምናምን ሜዳሊያውን እንደሚያሳየው ማለት ነው። ሜዳሊያን አሳይ ኩራታችን ነው ምናምን አሳይልን። በጣም ነው የሚከብደው። እኔ እግዚአብሔር በጣም ሼም ያዘኝ። ቤት ነው ያየሁት ምናምን ፋሚሊ አለ አብርሽ ካሁን አሳየና በቃ አስደብረን እያልኩኝ ነው ያየሁት። ተመስገን ነው አብርሽም አላሳየም። ዚፑን ከፍቶ ፐብሊክሊ አስባችሁታል። ለረስማ ብቻ ግን ምን ልላችሁ ነው በጣም ከባድ ነገር ነበር። አብርሽ አላረገው። እሱ ሳይሆን እኔ የገረመኝ በማግስቱ ኤፍሬም ቀጥታ ሄርሜላ ቤት ነው ሄደው። ቀጥታ ሄርሜላ ቤት ድረስ ጓዳዋ ድረስ ትላንትና አብርሽም ምንድነው ስትይ ነበረው? አሳየኝ ያስረገዝክበትን መሳሪያ ስትይ አልነበር? አሁን እኔ ይሄውና የተሻለ አለኝ ለምን አላሳይሽም ምናምን አልገባኝም። እዛ ጋር ኤፍሬም ለምን እንደሄደ እኔ ኤፊ አድናቂ ነኝ ብዙዎቻችሁ እንደምታውቁትና ለምን ቤቱ ድረስ እንደሄደ ቤቷ ድረስ ለምን እንደሄደ አብርሽ ከዚህ በኋላ አያስፈልግሽም ምን ያለውልሽ ምናምን ለምን እንዳለ አልገባኝም። ኤፍሬምን እተማመንበታለሁ። በእርግጥ የሆነ ያሰበው ነገር ይኖራል ምናምን ነገር እኛ ማናውቀው የሚጠብቀው ነገር ይኖራል። ግን እንዴት በዚህ ልክ አብርሽ የኤፍሬም ታላቅ ወንድም ነው እንግዲህ የታላቅ ወንድሙን እህት በዚህ ልክ ሲመኛት አንድ ወንድም አይደል ለኔ ከባድ ነው። አሁንም ኤፊ የሀሳብ ሰው ናት ምናምን እቅድ ያለው ሰው ነው ብዬ ስለማስብ ሁለቱ አብረው እንዲሆኑ ስለማይፈልግ ለማለያየት የሄደው መንገድ ይመስለኛል። ይሄ የኔ ግምት ነው። ግን የፈለገ ቢሆን ነገ እሺ አልተሳካ። አሁን ሙከራ ነው። ኤፍሬም ሁለቱን ለማፋታት እየሞከረ ነው። በዛ በተቃራኒ ደግሞ ሩታና እሱ እንዲሆኑ እየፈለገ ነው። ካልተሳካ ግን ሼም አሁንም ነገ አሁን ይሄ ያረገው ነገር ከኔ ጋር እንድተኝ ይፈልጋለሁ፣ አንቺ ተመችተሽኛል፣ ጸጉርሽ፣ ጥርስሽ እንደዚህ ውበትሽ ያምራል ብለህ የወንድምህን ሚስት ነገ አፍተሮል የምር አርግዛ ከሆነ የምር ልጅ የሚፈጠር ከሆነ እኔ የሚጸጽት ይመስለኛል። እኔ ትንሽ የሚከብድ ነገር ይመስለኛል። አንተ ግን ደፋር ነህ። እግዚአብሔርን ኤፍሬም ደፋር ነው። በጣም ከጠበኩበት በላይ ኤፍሬም ደፋር ነው። እሺ ብትልስ ቆይ በዛ ቦታ እሺ ብትል ትመቻቻት ነበር። ኧረ በስመ አብ እንዴት ነው ሰው ለአይን አውጣው ነው። ቆይ እናንተ ይሄ እኮ በጣም ከባድ ነገር ነው። እኔ የታላቅ ወንድምን ሚስት በቃ ልታከብራት በቃ ቢግ ሲስተር ናት ማለት ነው እንጂ እንዴት ነው የምትሻፈርባት? እንዴት ነው የምትመች? ይሄን እኮ እንድንጠረጥር ነው ያደረከው ከመጀመሪያ ቀን ጀምሮ። በቃ ጥርጣሬ እንዲኖረን ኤፍሬም እንዲጣሉ የፈለገው ሄርሚን ለራሱ ስለሚፈልጋት ነው። የሄርሚን ሁሌ ውድቀት ሄርሚን እንደዚህ እንትን አለኝ ምናምን የሚለው ኤፍሬም የራሱን ነገር ለማመቻቸት እንጂ የምር አብርሽ ማተው ሴት ስለሆነች አይደለም ማለት ነው እንደማለት ነው። ገባችሁ? አሁን በጣም ኤፊ አይጠበቅም። እኔ አሁን ቀጣዩን ማየት ነው የጓጓሁት። ቀጣይ አሁን ሄርሚ የምር ለአብርሽ ሄዳ እንደዚህ ቤቴ መጥቶ አብርሽ ልተኛ እንደዚህ ልዳብስሽ ምናምን አለኝ ብላ ትነግረዋለች ለአብርሽ ሄርሜላ፣ ወይስ እሷ እንደለመደችው በድብቅ ምናምን እንትን ማለት ትፈልግ? በእርግጥ ነርቨስ ሆናለች። እኔ ሄርሜላ ቺት አርጋ የምታውቃት መስለም እንደዛ ስትሆን አልቧት ምናምን ስትንቀጠቀጥ ምናምን ስታዩ ኤርሚ ግሬስ የሚባል ከጀርባ የምታወራው ምናምን የጀነጅናት ወንድ ያላት መስለም እንደዛ ስታይ ያ ሁሉ ነገር እያለባት መረጃ እየወጣባት ምናምን በቃ ኮስተር ብላ ርብስ ማአም አልፈልግም። ያው የአብርሽ ቅርብ ሰው ስለሆነ የሚነቃል ብላ ፈርታ ሊሆን ይችላል። አይታወቅም። አሁን ላይ እርግጠኛ ሆነን ማውራት የምንችለው ነገር የለም። ግን ሩታ ደስታን ያስቀየምሽበት መንገድ ምንድነው? አሁን ይሄ አልፈልግህም ነው። ስለ ደስታ አሁን አንድ ሰው ካልፈለገ እኮ ባይዚ አይከታተላችሁም፣ ስለናንተ አይጠይቅም፣ አያጣራም ምናምን። ሩታ ግን ስለ ደስታ ሁሉንም ጠይቃ ስለ ደስታ ህይወት ላይፍ በልጅና ሚስት አለው የሚባለውን አጣርታ ውሸት ነው የለውም የሚለው ላይ አጣርታ ደርሳ ከዛ በኋላ ጊዜ ስጠኝ እስከ መች ነው ጊዜ የሚሰጣት? ምንድነው ጊዜ ስጠኝ? ትርጉሙ ራሱ አይገባኝም። እኔ በነገራችሁ ላይ ይሄ አንድ ሰው ከፈለጋ ፈልጋለሁ ነው፣ ካልፈለጋ አልፈልግም። ጊዜ ስጠኝ በመሃል ያለ የሆነ ማይታወቅ ነገር ነው ጊዜ ስጠኝ የሚባለው። ምክንያቱም እዚህ ጋር ከአብርሽ ያላት ነገር ከቆረጠ ወይም አልቆረጠም ብላ ስለምታስብ ይሆናል። ከቆረጠ ከደስታ ጋር መጀመር ትችላለች። ደስታ እንደዛ እየሆነላት እኔ በጣም እያጨናነከኝ ነው ምናምን። እውነት ነው፣ ሁላችንም እናውቃለን። ሩታ በጣም ከባድ ጊዜ አሳልፋለች። አሁን በዛ ላይ ለልጇ ጥሩ እናት የምትሆንበት ጊዜ ነው ምናምን። ትንሽ ጊዜ ያስፈልጋታል። በርግጥ ግን የፈለገ ቢሆን ጊዜ ቢሰጣትም እንትን እየሞከረች እያሳየችው ፍቅር እየሰጠችው ምናምን ነው። ሄርሜላ እኮ በ5 በ6 ወር ነው ከአብርሽ ጋር እንዲህ እብድ ያለ ፍቅር ውስጥ የገባችው። ይኸው ደስታ እሷን 6 ወር ሲከታተላት አንድ ምልክት አላሳያችው። ስለዚህ ደስታ ወንድሜ፣ እኔ እንደ ወንድም ልምከረ፣ አርፈ ጓዝን ሸክፈ ወደ ሀገር ብትቀየስ ይሻላል። ሩታ አትሆነም። ያ አሽቃባጭ ዳኒ የሚባል ሰውዬ ዳኒ
አንተ መጥፎ ሰው ነህ። እኔ ከጠበቅኩት በላይ ያው ናቸው። አንተና ሜሪ፣ ዳኒና ሜሪ ያው ናቸው። መጀመሪያም ሁለቱም አይመቹኝም፣ አሁንም አይመቹኝም። እንዴት ተገናኙ እንዴት ተያዩ ብለህ ድና መረጃ እንደያዘ ሰው የሆነ በቃ የሚጨበጥ ነገር እጅ ከፍንጅ ያስኩም ነው የሚመስለው። ሄርሜላንና አብርሽን ጠርቶ በዚህ በኩል ኤፊንና ሩታን ጠርቶ በቃ ተአምር በቃ እኔማ በቃ የሆነ ከባድ ሚስጥር አፈነዳው ይልሽ ምናምን ብዬ ነበር። በቃ እንደዚህ ከያዛቸው በቃ ለየላችሁ ምናምን ስል ሜሪን የሆነ ሰዓት ላይ ተገናኝታችሁ ነበር። አልተገናኛችሁ? ጅልጥ ምንድነው ተገናኝታችሁ ነበር? ይገናኛ ካፌ ቡና ይጠጡ እና የተጣላ ሰው ተጣልቶ ይቀራል ማለት ነው እንዴ? የተጣላ ሰው አያወራም ማለት ነው እንዴ? አሃ ምን አይነት የሞኛ ሐሳብ ነው ያሰብከው? ሄደ ለአቤል አሳየው። አቤል ነው እንደዚህ አይነት ትርኪ ሚርኪ የሚመቸው። ስለዚህ የፈለገ ቢሆን ዳኒ ፎርሸሻል። አሁን አንቺ እየሞከርሻለሽ ሜሪ ሄደችበትን መንገድ እዚህ ታጋጭና እዚህ ታስቀየምና አጋለጥኳቸው የሚል ሰው የዛኛውን ቫሊዴሽን ለማግኘት እና አብርሽ ግሩፕ ጃስ አጨብጫቢ ለመሆን አበባ ኪራስ አቋም ይኖራል። ራስን ቻልና ራስን በራስ መቆም ቻል እንጂ እዚህ እነ ኤፊን ደግፈ ከዛን አየር ወደዛ አለ ሲባል ወደዛ ይሄ ወላዋይነት አያዋጣም ዳኒ። ለማንኛውም ቤተሰብ በዚህ ሳምንት ይሄ ነው የተሰማኝ። እናንተስ ምን ተሰማችሁ? ኮሜንት ላይ አሳውቁኝ። አለህ ወይ በሉኝ፣ ሰላም በሉኝ ወገኖቻችን። ሰብስክራይብ አድርጉ። ወዳችኋለሁ።